ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ስለ ማሽኖች ጤንነት እናውራ። ያው ጤንነት እንደምታውቁት እንዳተረጓጎሙ እንደ አውዱ ይለያያል። ለምሳሌ ለሰው ልጅ ጤንነት ማለት ከበሽታዎች ነፃ ሆኖ የዕለት ተዕለት ተግባሩን ማከናወን ነው። ወደ ማሽኖች ጤንነት ስንመጣ ደግሞ ማሽኖች ከብልሽት ነፃ ሆነው ስራቸውን የተፈለገውን ስራ ማከናወን ነው፣ ወይም ማከናወን ያለባቸውን ስራ በስርዓት ማከናወን ማለት ነው። ስለዚህ ማሽኖች ጤንነታቸው ሊጠበቅ ይገባል። ለምሳሌ ስናነሳ የላብራቶሪ ማሽኖች ጤንነታቸው በትክክል ካልተጠበቀ የተለያዩ የሆኑ መዘዞችን ሊያመጡብን ይችላሉ። ይሄን በሶስት ከፍለን ልናየው እንችላለን። የመጀመሪያው ጤንነት ከፔሽንቱ አንጻር ማለት ከታካሚው አንጻር እንዴት ነው የማሽኖች ጤንነት ብለን ስናነሳ የማሽኖች ጤንነት በጣም ወሳኝ ነው፣ በተለይ ለፔሽንቶች። ለምን ሲባል ጀነሬት የምናደርገው ሪዛልት ተአማኝነት ከሌለው በታካሚዎች ዘንድ ታካሚዎቻችን እኛን ሊያምኑን አይችሉም። ምክንያቱም የተዘበራረቀ ሪዛልት ለፔሽንቱ ጤንነትም ጥሩ አይደለም። ለምሳሌ አንድ ማሽን በማሽን ሰርተን ሰውዬ ለምሳሌ ስኳር አለብህ ብንለውና ሌላ ጊዜ ደግሞ ሰርተን አይ የለም ብንለው ሰውየው ሕክምናውንም ሐኪሙንም ላብራቶሪውንም ሊያምን አይችልም በጭራሽ። ስለዚህ ማሽኖቻችን በትክክል ጤንነታቸው ሊጠበቅ ይገባል ማለት ነው። ሁለተኛው ከፋይናንስ አንጻር ነው። ከፋይናንስ አንጻር የማሽኖች ጤንነት በጣም ሊጠበቅ ይገባል። ለምን? የላብራቶሪ ማሽኖች ከተሰራባቸው በጣም አትራፊዎች ናቸው፣ እጅግ አትራፊዎች። ካልተሰራባቸው ግንና ከተበላሹ በጣም አክሳሪዎች ናቸው። ያው እንደምታውቁት በአሁኑ ወቅት ባለው በመቶ ሺዎች ወይም በሚሊዮኖች ናቸው አንዳንዶቹ የላብራቶሪ ማሽኖች። ስለዚህ እነዚህም በትክክልና በስርዓቱ ካልያዝናቸው ያከስሩናል። ለምንድን ነው የሚያከስሩን? እነዚህ ማሽኖች ሲመጡ ካሊብሬሽን ይመጣላቸዋል፣ አብሮ ኮንትሮል ይመጣላቸዋል፣ ሬጀንት ይመጣላቸዋል፣ ሌሎች አክሰሰሪዎች እና እነሱን ደግሞ ኢንስቶል ሊያደርግ የሚመጣ እንዲሁም ረን ሊያደርግ የሚመጣ ሰው ከፍተኛ የሆነ ኮስት ያስወጣሉ። ስለዚህ ይህን ያስወጡትን ኮስት አትሊስት ሳይመልሱ የሚበላሹ ከሆነና ጤንነታቸውን ማንጠብቅላቸው ከሆነ በጣም አደጋ ነው ማለት ነው። ሶስተኛው ከባለሙያ አንጻር ነው። ከባለሙያ አንጻር ለምሳሌ ከሐኪም አንጻር ስናይ ሐኪሞች ለምሳሌ በደንብ ሊያክሙ የሚችሉት በትክክል ጀነሬት በተደረገ ላብራቶሪ ሪዛልት ሲሆን ብቻ ነው እንጂ አልበለዚያ ሐኪሞች እናሳስታለን። ምክንያቱም ላብራቶሪ ላይ ባለ ችግር ሐኪሙ ተጠያቂ ሊሆን አይችልም። በተዘዋዋሪ ግን በርደኑ የሚያርፈው ማነው? ሐኪሙ ላይ ነው። በተሳሳተ የላብራቶሪ ሪዛልት ሐኪሙ ዳያግኖስ ሊያደርግ ይችላል። ከዛም አልፎ የተሳሳተ መድኃኒት ልናሳዘው እንችላለን ማለት ነው። ስለዚህ የማሽኖቻችን ጤንነት በትክክልና በስርዓቱ መጠበቅ አለብን ማለት ነው። ስለዚህ ይሄን ከዚህ አንጻር ስናየው በጣም ላብራቶሪ ማሽኖች ጤንነታቸው መጠበቅ አለበት ማለት ነው። ሌላው ከላብራቶሪ አንጻር ነው። ከላብራቶሪ አንጻር ስናየው ምንድን ነው ማሽኖች በቃ የተዘበራረቀ ሪዛልትን ሁሌ ጀነሬት የሚያደርጉልን ከሆነ ምንድነው እኛ ኮንፊደንስ አይኖረንም በስራችን ላይ። ምክንያቱም አንድ ሐኪም መጥቶ እኛ ጋር ይሄ ውጤት ይሄ ነው፣ ከዛ ደግሞ ሲሰራ ደግሞ ይሄ ነው ብሎ ቢለው ምንም አይነት መልስ ሊኖረን አይችልም። ምክንያቱም የማሽኑ ችግር ቢሆንም ችግሩ መጀመሪያ የኛ ነው፣ የማሽኖችን ጤንነት ከመጠበቅ አንጻር ስለሆነ ማለት ነው። ስለዚህ ኳሊቲ ኮንትሮሎች ስቴብል እንዳይሆኑ ያደርጉብናል፣ ካሊብሬሽኖች ስቴብል እንዳይሆኑ ያደርጉብናል እና በጣም ብዙ ችግር ነው ያላቸው ማለት ነው። ስለዚህ የማሽኖችን ጤንነት መጠበቅ አለብን ማለት ነው። ስለዚህ ዋናውና አንኳር ነጥቡ እንዴት እንጠብቃቸው የሚለው ነው። ከብልሽት ከስራ ማቆም ወይም ከነን ፈንክሽናል እንዴት እንጠብቃቸው የሚለው ነው። የመጀመሪያው ምንድነው? ፊዚካል ሜንቴናንስ አለ። ፊዚካል ሜንቴናንስ ምንድነው? ብዙ ጊዜ በአካባቢያቸው ያለውን ለምሳሌ የማሽኖችን ውጫቸው አካባቢ ያለውን ምቹ ማድረግ፣ ለምሳሌ ኤሌክትሪክ ክላተር ካለ እሱን አካባቢ በስርዓቱ ማድረግ፣ ኤሌክትሪኩን ዙሪያቸውን ማጽዳት። ሁለተኛው ኬሚካል ሜንቴናንስ ነው። ኬሚካል ሜንቴናንስ ብዙ ጊዜ ከማሽኖቹ ሶፍትዌር ጋር የተያያዘ ነው። ማለት ብዙዎቹ ማሽኖች ሶፍትዌራቸው ኬሚካል ሜንቴናንስ ወይም አብሯቸው ለማሽኖች የሚመጣ ሬጀንቶችን በእነሱ ውስጣቸው ያለውን ቲዩቦችን እንዲሁም ሌሎች ነገሮችን አጽዱ ይላሉ። ስለዚህ እነዛን ምን ማድረግ ነው? አፕላይ ማድረግ ነው ማለት ነው። ሶስተኛው ሶፍትዌር ሜንቴናንስ ነው። ሶፍትዌር ሜንቴናንስ ብዙ ጊዜ ይሄ ከማኑፋክቸረሩ ጋር የተያያዘ ነው። ማለት ምንድነው? አንዳንድ ማሽኖች ሲመጡ
ሶፍትዌራቸው ኦፕን ሆኖ ነው የሚመጣው። ኦፕን ማለት ምንድነው? በየጊዜው አፕግሬድ የሚደረጉ መሆን አለባቸው። ስለዚህ አፕግሬድ የማይደረጉ ከሆነ በጣም ችግር ነው። በጊዜው አፕግሬድ የሚደረጉ ሶፍትዌሮችን ባለቤቶች ወይም ካምፓኒዎች ወይም የጤና ተቋማት ጊዜውን ጠብቆ አፕግሬድ ማድረግ አለባቸው። አፕግሬድ ካልተደረጉ በጣም አስቸጋሪ ነው። ለምን? ኢቭን ኢፍ አፕግሬድ ካልተደረጉ ስታርታፕ ሲያደርጉ ራሱ በጣም የመቆየት ባህሪ ያለባቸው። ስለዚህ ይሄ የመቆየታቸው ባህሪ ደግሞ ሪዛልት ላይ ለውጥ። ስለዚህ ሶፍትዌር ሜንቴናንስ በዚህ መልኩ ማድረግ አለብን ማለት ነው። በየጊዜው አፕዴት ማድረግ፣ አፕግሬድ ማድረግ። ስለዚህ ይሄን ካደረግ የማሽኖቻችን ጤንነት ጠብቀን ለረጅም ጊዜ ያለምንም ብልሽትና የሪዛልት መስተጓጎል ሳይኖር መስራት እንችላለን ማለት ነው። አመሰግናለሁ።